የአንበሳ መንፈስ ልብን የሚነካ አነቃቂ ንግግር። አንደኛ፣ ከበግነት ወደ አንበሳነት። ታላቁ ውሾ እንዳለው በዓለም ላይ ከሁሉ የሚያስፈራው ነገር የሰዎች አስተያየት ነው። ነገር ግን እውነተኛው ነፃነት የሚጀምረው የሰዎችን አስተያየት መፍራት ባቆምክ ቅጽበት ነው። ያኔ ከበግነት ተላቀህ አንበሳ ትሆናለህ። በልብህ ውስጥ የነፃነት ጩኸት ይነሳል። በጎች በፍርሃትና በመጨነቅ ይኖራሉ። በግ መቼም አይመራም፣ ይከተላል። አንበሳ ግን መቼም አይከተልም፣ ይመራል። ሁለተኛ፣ የአንበሳ ንጉሣዊ አስተሳሰብ። አንበሳ የጫካ ንጉሥ የሆነው ትልቁ ስለሆነ አይደለም፣ ፈጣኑ ስለሆነ አይደለም፣ ብልሁ ስለሆነ አይደለም። አንበሳ ንጉሥ የሆነው በአስተሳሰቡ ነው። የአንበሳ አስተሳሰብ ምንድን ነው? ፍርሃት የሌለበት ድፍረት። አንበሳ በፍርሃት አይታመምም። አንበሳ በአስቸጋሪ ጊዜ አይሸነፍም። አንበሳ በ10 ጅቦች ቢከበብም ተኝቶ አይሞትም። ውጊያውን እስከ መጨረሻው ይዋጋል። ሶስተኛ፣ አንተም አንበሳ ልትሆን ትችላለህ። ምናልባት አንተ በጅቦች አልተከበብክም። ምናልባት በዕዳ፣ በችግር፣ በተስፋ መቁረጥ ተከባሃል። ምናልባት ለዓመታት ስትሯሯጥ ቆይተህ ውጤት አላየህም። ምናልባት ደክሞሃል። ምናልባት ልትተው አስበሃል። ነገር ግን አንበሳ ሆይ አትተው። አንበሳ ሆይ አትሸነፍ። ብትቀጥል ስኬት ዋስትና የለውም። ነገር ግን እድል አለ፣ ተስፋ አለ፣ ታምር አለ። ብቻ ብትተው ግን ዋስትና አለ፣ የህልምህ ሞት ዋስትና። አራተኛ፣ የአንበሳ እርግጠኝነት። አንበሳ መቼም ሁለተኛ ግምት አይሰጥም። አንበሳ ሲገባ 100% ይገባል። በአንበሳ ውስጥ ግማሽ ልብ የለም። ሕይወትህ ምን ያህል ታላቅ ልትሆን ትችላለች? በራስ ብታምንስ? ጥርጣሬን ከልብ ብታስወጣስ? የውስጥን ስሜት ብትከተልስ? ኃላፊነት ውሰድ፣ ባለቤትነት ውሰድ፣ እርምጃ ውሰድ። ሕይወትን መምራት የምትችለው አንተ ብቻ ነህ። ውሳኔን በእርግጠኝነት ውሰድ። አምስተኛ፣ የአንበሳ ነፃነት። አንበሳ ነፃነት ይፈልጋል። ተፈጥሮ ራሱ ለነፃነት ይሞታል። ነፃነት ማለት ሐሳብህን መናገር፣ መሆን የምትፈልገውን መሆን፣ በራስ ደንብ መኖር። ለነፃነት ተዋጋ፣ ለራስ ነፃነት፣ ለሌሎችም ነፃነት። ስድስተኛ፣ የአንበሳ ጠባቂነት። አንበሳ ዋጋ ያለውን ሁሉ ይጠብቃል። ቤተሰብ፣ መንጋ፣ ምግብ። አንተስ ምን ትጠብቃለህ? ለምንድን ነው የምትዋጋው? ምን ወይም ማን ነው ሕይወትን ትርጉም የሚሰጠው? ያለ መዋጋት የሚገባ ነው። ሰባተኛ፣ የአንበሳ ብቃት። አንበሶች በቀን 20 ሰዓት ይተኛሉ። ነገር ግን ሲነቁ ስራቸውን በብቃት ይሰራሉ። እረፍታቸውን ያገኛሉ፣ ስኬታቸውን ያገኛሉ፣ ነፃነታቸውን ያገኛሉ። በሕይወትህ ውስጥ ብቃትህን ገንባ። ሌሎችን በማገልገል ብቃትህን አሳይ። ምን ያህል ሰዓት እንደምትሰራ አይደለም፣ ምን ያህል እሴት እንደምትፈጥር ነው። በቀጥታ ትኩረት፣ በጨካኝ ቁርጠኝነት፣ በሚያቃጥል ፍላጎት ሥራ። ያለ ራስህ ኩራትና አክብሮት ይሰጣል። ስምንተኛ፣ የአንበሳ መጨረሻ ቃል። ከኔ የበለጠ ብልህ ልትሆን ትችላለህ። ከኔ የበለጠ ጠንካራ ልትሆን ትችላለህ። ከኔ የበለጠ እድለኛ ልትሆን ትችላለህ። ነገር ግን አትረታኝም። ከዓላማዬ አትለየኝም። ከግቤ አታዘናጋኝ። ከዙፋኔ አታወርደኝ። መቼም ከግቦቼ ልታዘናጋኝ አትችልም። ዛሬ አንበሳ ሁን። ዛሬ አንተ ውሳኔ አድርግ። ከዛሬ ጀምሮ በግ አይደለህም፣ አንበሳ ነህ። ፍርሃትን ተው፣ ጥርጣሬን ጣል፣ ተስፋ አትቁረጥ። ሕልምህ ይገባሃል፣ ዓላማህ ይገባሃል፣ ነፃነትህ ይገባሃል። አንበሳ ሆይ ተነሳ፣ ጩኸትህ ይሰማ። ዛሬ ያንተ ቀን ነው። ይህን አነቃቂ ንግግር ለሌሎች አንበሶች አጋሩልኝ። አመሰግናለሁ።